ብርሃናችን ውበታችን ጌታ አባታችን በጨለማ ላይ የምታበራ የንጋት ኮከብ አንተ ነህና ከፍ በል ይሁዳ አንበሳ ሞትን ገዳይ የዳዊት ስር ነህ አንተ ኤልሻዳይ ሲኦል ልስጥህ ቀንበር ሰባሪ ዘራችን ይሁን ላንተ ዘማሪ ከፍ በል ያንተ በመሆኔ ኮራሁኝ እኔ የኔ ነህ ሲለኝ ደስ ደስ አለኝ ያንተ በመሆኔ ኮራሁኝ እኔ የኔ ነህ ሲለኝ ደስ ደስ አለኝ አይቻለሁ በምድር ላይ የኔ ኢየሱስ ብቻ ጠግ በላይ ሁሉም ገደብ ንቃለው የኔ ጌታ ብቻ አቻ የሌለው አቻ የሌለው አቻ የሌለው አቻ የሌለው ኢየሱስ ነው ወደር የሌለው ወደር የሌለው ወደር የሌለው
زي قارة سلام كريستوس أوشتان نبذلنا تستيقظ زي قارة سلام أتقولنا خيزر كبكبنا هاليلويا لا أخاف كلمة جدا أنتي كي كوني كبكبنا يسوع كويدا آمين نجزاهير كل نجزاه كبكبنا جدا بيمانة يسلم زبالة لكن نجزاهير هاليلويا نجزاهير كبكبنا يسكننا نجزاهير كبكبنا نجزاهير كبكبنا أنتي كي كوني نجزاهير كبكبنا أنتي كي كوني هاليلويا
Siapa pun
እግዚአብሔር በቃሉ መስመጽ ይደረግ ማለት ለተካ በጀመረ ማለት ነው ሲመጣ ነው በጀመረ ማለት ለተካ በቃሉ እግዚአብሔር ለሌላ ካለ ነው እግዚአብሔር ለሌላ ካለ እግዚአብሔር ለሌላ ካለ እግዚአብሔር ለሌላ ካለ በስሞት ላይ ኢየሱስ ክርስቶስ ኢየሱስ ክርስቶስ በስሞት ላይ ኢየሱስ ክርስቶስ ኢየሱስ ክርስቶስ በስሞት ላይ ኢየሱስ ክርስቶስ በስሞት ላይ ኢየሱስ ክርስቶስ በስሞት ላይ ኢየሱስ ክርስቶስ ሃሌሉያ አቡነ እግዚአብሔር ተመስገን ተፈትልና ለጸልያለሁ ዘለላ ይበልና መስራት አደረገ ክትበልና ለጸልይ ልብና ተከፍተና ለጸልይ ሐሳብ አራተት ለጸልይ ከምት ዝግባና ለዛረ ክትረዳና ለጸልይ ሁሉም ቅዱስ በመስካው ለጸልይ ሁሉም ተናናን ጊዜ ለተቋጣጣ ከተከበው ማለት ጸልይ ሁሉን አማሊና ለበከለ አብዝቦታ እግዚአብሔር ዝቦረ ነገርና ተዘደሊ ናይ ጸልማት አይሪ ስምየ ተታሰረ ወይ እግዚአብሔር በስሞት ላይ ኢየሱስ ክርስቶስ ለዝጉባ ያቀደሰልካ ተመስገን ክብር አለ አሜን ሃሌሉያ አሜን እንደምን ፈራማችሁ ወረናላ ክብር ለእግዚአብሔር እግዚአብሔር ሰናይ እግዚአብሔር መልካም ነው እስኪ ሁላና እግዚአብሔር ሰናይ ይወጭ እስኪ እግዚአብሔር መልካም ነው ማለታችን መልካም ነው ሰለሞን ሰናይ ያለው ሰለሞን ወይም ለማመድ ሰናይ መልካም ነው አላልኩ እግዚአብሔር ሰናይ እግዚአብሔር መልካም ነው ሃሌሉያ ሃሌሉያ አምላክ ሰናይ እግዚአብሔር መልካም ነው እግዚአብሔር መልካም ነው ሁሉ ጊዜ ሰናይ ያስፈልጋል ሰናይ ይደብረናል ሁሉ ጊዜ መልካም ያስፈልገናል መልካም ያደርግልናል አይቀየር እሱ አይቀየርም እግዚአብሔር ግን አይቀየርም እግዚአብሔር ይባረክ እግዚአብሔር ይባረክ በዛ ለየት ያለ ክብር ያለበት ቦታ እግዚአብሔር ይሰብክልስ በዛ ቦታ ሰውን እንዲኖረው ይፈልጋል ከመጀመሪያ ሰው የተፈጠረው በእነዚህ አይነት ህልውና እንዲኖር ሰው ኃጢአት ከሰራ በኋላ እነዚህ አይነት ክብር ያለበት የሚያስፈራ ሁኔታ ከዚህ ቦታ ሸሽቶ ሄደ ስለምንድን ነው ሸሽቶ ሄደው በውስጡ ኃጢአት ገባ ወይም ደግሞ ሰው ሞተ ሰው ኃጢአት ሰራ ሰው ተዋረደ ማለት ሰው ከነዚህ አይነት ክቡር ስፍራ ከነዚህ አይነት የሚያስፈራ ሁኔታ ከእግዚአብሔር ፊት ወጣ አያችሁ ከእግዚአብሔር ፊት ወጣ የእግዚአብሔር ፊት ምንድን ነው የእግዚአብሔር ድምፅ ክቡር ስፍራ የሚያስፈራ ሁኔታዎች ሃሌሉያ ኦሪት ዘዳግም ምዕራፍ 4 ምዕራፍ 5 ይቅርታ ምን ይላል እግዚአብሔር ለእግዚአብሔር ሕዝቦች ይላል ፊት ለፊት ከደመና መካከል ላይ ተናገራቸው ይላል ከደመና ከእሳት መካከል እግዚአብሔር ፊት ለፊት ሕዝቡ ተናገረው ይላል ምን ማለት ነው ፊት ለፊት ያ ቦታ እግዚአብሔር በእሳት የተገለጸ ለየት ያለ ደመና የተገለጸበት የሚያስፈራ ሁኔታዎች የሚያስፈራ ክብር አለበት በዛ ቦታ ተናገራቸው ያ ሕዝብ ከእግዚአብሔር የሚወጣ ቀጥታዊ ድምፅ መስማት ጀመረ ያ ሕዝብ መፍራት ጀመረ ሃሌሉያ የእግዚአብሔር ሕዝብ እንደዚህ ያሉት ሙሴ አንተ ከእግዚአብሔር ሰምተናል ለእኛ መተህ ትናገረናለህ ፈሩ በጣም ፈሩ የእግዚአብሔር ህልውና የእግዚአብሔር ክብር ነው ያለበት ስፍራ የሚያስፈራ ስፍራ ነገር ግን በተቃራኒው በጣም ደስ የሚያሰኝ ለየት ያለ ሰላምና ደስታ ያለበት ይህ ሰላምና ደስታ ግን ለእነዛ በእግዚአብሔር ፊት ላሉ ሰዎች ለእነሱ ነው ኢየሱስ ጌታ ነው ኢየሱስ ጌታ ነው እስኪ በሉ ሃሌሉያ ስለዚህ እግዚአብሔር ሰውን ከፈጠረው በኋላ በእነዚህ አይነት ክብር መኖር ይፈልጋል
እግዚአብሔር አለ እግዚአብሔር አለ መንፈስ ቅዱስ አለ መንፈስ ቅዱስ አለ መንፈስ ቅዱስ መንፈስ ያለው መንፈስ ቅዱስ በመንፈስ ያለ በልባችን አለ እዚህ ክብር ይህ ክብር በውስጣችን አለ ሃሌሉያ ሃሌሉያ ኢየሱስ ጌታ ነው እግዚአብሔር አለ እግዚአብሔር አለ ያህና ግን እግዚአብሔር ከህልሉ ለዘሪና ተባለ እኛ ግን ከእግዚአብሔር ጋር ላንኖር እንችላለን እግዚአብሔር ገሊና በጽ እዚህ ላይ እግዚአብሔር ፈልጎን መጥቶ ከሰማይ ገሊና ለአና በጽ ከሰማይ እኛን ፈልጎ መጥቶ እግዚአብሔር ለአና አባና ስፍራ ቃሊ አባና መጥ ከስፍራው እግዚአብሔር ሃሌሉያ ስፍራ አዘጋጅቶ እግዚአብሔር አባይ ስፍራ ቃሊ እግዚአብሔር በሌላ ስፍራ አዘጋጅቷል ናቲ ውስከነ ገባን በል እግዚአብሔር በቆደ ባው ስፍራ አባና እግዚአብሔር ለሱ የሚሆን ስፍራ በእኛ ላይ አዘጋጀ ለሱ ጌርና ለሱ አረገንኛ አባና ደማለ በእኛ ውስጥም አለ ሃሌሉያ ሃሌሉያ እግዚአብሔር ለአና ስለዚህ እግዚአብሔር ለኛ ከደሬ እንድንፈልገው ይፈልጋል ከደሬ እንድንፈልገው የኔ ተምታ እግዚአብሔር መፈለግ እግዚአብሔር ገሊና እግዚአብሔር ፈልጎናል ወዶናል መጥቶልናል እሱ ወሪዱ መጪ እሱ ወርዶ መጣ እሱ ከፍታ መጪ ወደ እያንዳንዱ በጊዜው መጪ በየጊዜው መጣ እግዚአብሔር እንደተለውና የሚያስፈልገው ከጀሪ እንድንፈልገው ኢየሱስ ጌታ ሃሌሉያ ሃሌሉያ እጅግ ነገር ለመስጣት ነው አንዳንድ ጥቅሶችና ኤርምያስ 19:10 ኤርምያስ 29 ቁጥር 13 ኤርምያስ 19:10 በሙሉ ልብ ሆነ ተገለ ሆነስ እንደኔ ተተረጉሙ በሙሉ ልባችሁ ብትፈልጉኝ ታገኙኛላችሁ በሙሉ ልብ ሆነ ተገለ ሆነ በሙሉ ልባችሁ ብትፈልጉኝ ታገኙኛላችሁ አላይ ዜና 15 ሁለተኛ ዜና 15 ላይ እንደዚህ ይላል አክልት ከሁለት ጀምሮ አብቀድሚ አሳ ወጪው ድማወለ አታሳ በዘብሎ ይሁዳ በሪያምን ሰሞን ለሰዓቱም እግዚአብሔር እንተት ማውስ ንሱ መስማትኩም እንተ ደግሞ ድማ ይርከበኩም ንስሐትኩም እንተ አደረጉ ግና ንሱአ አጥበኩም እስራኤልስ ነውጥ ዘመን በዘይ አምላክ ሐቅን በዘይ ባህሪ ከመን በዘይ ሕግ ነበሩ በጸረበው አምላክ እግዚአብሔር አምላክ እስራኤል ተመልሶ ምስደለየ ግና ይርከበለው ነበር ታይበላ እግዚአብሔር ቃላት ምንድነው እግዚአብሔር ቃል እዚህ ቦታ እንተደረ ሞስ ብትፈልጉት ይርከበኩም ይገኝላችኋል እሱ ከእናንተ ጋር ነው እሱ ኮትኮኑ እናንተ ግን ከእሱ ጋር ልትሆኑ ይገባችኋል እግዚአብሔር ከሳሁ እግዚአብሔር ከእናንተ ጋር እሱ ከእናንተ ጋር ብትፈልጉት ይገኝላችኋል ከተዋችሁት ግን ይተዋችኋል እሱ መሳናትኩም እሱ ከእናንተ ጋር ብትፈልጉት ይገኝላችኋል እሱ ከእናንተ ጋር ብትተውት ደግሞ ይተዋችኋል ስለዚህ እግዚአብሔር እንተገና ይጆይ መስኩት ነው እኛ ጋር ይሆናል እጅግ ልተቃልቀሳ ነው ሁለት ቃል እናገራችሁ እግዚአብሔር ከእኛ ጋር ነው እግዚአብሔር ከእኛ ጋር ብንፈልገው ይገኝልናል እሱ ከእኛ
ፊትህ ከኛ ጋር ማይወጣ ከሆነ ጌታ ታስወጣና እዚህ ጋር ነው ከሌሎች የምንለየን ምንድን ነው? ያንተ መኖር አይደለም። ሃሌሉያ ሃሌሉያ ሃሌሉያ። መዝሙር 18 ተካፈለ በመዝሙረ ዳዊት 28 ቁጥር 1 ላይ መዝሙር 18 ተካፈለ መዝሙረ ዳዊት 28 1 ላይ ስለዚህ የፍርሃን ያለ ይህ ቁጥር ይተክስ ያስፈራኛል። ኦኬ ሰራ አብ 18 ተካፈለ 28 ከአንድ ጀምሮ ወእግዚአብሔር ናባባ እውያ ያለሁ ዘይመለስ ካለ ስጥን ተበካ አደረቶና ጉድጓድ ዝወርዱ ከመንስልሲ ወከውይ አይትስመኒ ወእግዚአብሔር ናባባ እውያ እግዚአብሔር ወደ አንተ አለቅሳለሁ ከይሰማ ካኒ ስጥን ተበካ ሳሰማይ ወደ አንተ ጮኻለሁ ሳሰማይ ዝም ካለ አለናቶም ጉድጓድ ወርዱ ለምሳሌ እኔ ወደ ጉድጓድ እንደሚወሩ ሰዎች እንዳልመስል አንተም ዝሞቱ ዘለው ዓለማውያን የሞቱ እንዳሉ ዓለማውያን ጉድጓድ እንደወረዱ ወርዱ ጉድጓድ እየወረዱ የሚወርዱ እነርሱ እንዳልመስል ወከውይ አይትስመኒ ማለት ሆይ አትዘገይ ስማኒ ለጀ ስማኝ እባክህ ገጽታ ተሰጠኝ ፊትህን መለስልኝ። ሃሌሉያ ሃሌሉያ። እስኪ እስራኤል ማከል ካሪ እስራኤል ማከል ብልሲና ሸሰባት ተመልሰን ተመሸነ ሸሞት ልበይ አከና ኮይኑ ንገጽ ይደለይዎ ይለኛል ወእግዚአብሔር ንገጽ ካደለይ ነው ንገጽ አይትፋለይ ንባረካ በቁጣ አይትደርብዮ ንስሐ ረዳቴ ተቃሞ ወአምላክ ለእምነቴ አይትቀንጥነኒ አይትደገኒ የደህንነቴ አምላክ ሆይ አትተወኝ አትጣለኝ። ልበይ አከና ልቤ ባንተ ፈንታ ሆኖ ንገጽ ይደለይዎ ይለኛል ፊትህን ፈልጉት ይለኛል። ወእግዚአብሔር ንገጽ ካደለይ እግዚአብሔር ሆይ ፊትህን እፈልጋለሁ ንገጽ አይትባለይ ፊትህን አትሰውርብኝ። ንባረካ በቁጣ አይትደርብዮ ባሪያህን በቁጣ አትጣለው። ንስሐ ረዳቴ ነው አንተ ረዳቴ ነህና ወአምላክ ለእምነቴ እግዚአብሔር የደህንነቴ አምላክ ሆይ አትተወኝ አትተወኝ አትጣለኝ አትጣለኝ አትተወኝ። በዚህ ቦታ ስለምን እየተናገረ ነው? ስለ ፊት እየተናገረ ነው። ለፊቴ ፈልጉ ይለኛል ይላል። እግዚአብሔር ወይ ፊትህን እፈልጋለሁ ይላል። ፊትህን አትሰውርብኝ። ባሪያህን ደግሞ በቁጣ አትጣለኝ ይላል። ከምንድን ነው የሚጥለው? ከፊትህ አትጣለኝ። እግዚአብሔር ወይ አትራቀኝ። የደህንነቴ አምላክ ወይ አትጣለኝ አትተወኝ። ከፊትህ ስለዚህ ልብና ስለዚህ ልባችን አስቀድመን እንዳየነው በመልክና በአምሳሉ የእግዚአብሔር ማንነት የተፈጠረ ማንነታችን ልባችን እሱ ለእግዚአብሔር ይፈልጋል። አንድ ነገር ልንገራችሁ። እግዚአብሔር ከራሱ ጋር ይነጋገራል። እግዚአብሔር ሰማይና ምድር ሲፈጥር ከራሱ ጋር ተነጋገረ። በኦሪት ዘፍጥረት ምዕራፍ 11 ላይ ከራሱ ጋር ተነጋገረ። በዘፍጥረት ምዕራፍ 18 ላይ ከራሱ ጋር ተነጋገረ። በብዙ ቦታ እግዚአብሔር ከራሱ ጋር እንደተነጋገረ ይናገራል። እግዚአብሔር በአምሳሉና በመልኩ ለፈጠረው ለሰው ልጅ ደግሞ ይነጋገራል። ሰው ምን አይነት ክብር ነው ያለው? እግዚአብሔር ጋር ሊነጋገር እግዚአብሔር ለሌሎች ሁሉ ለመላእክቱ ቢሆን እንደ ባሮት ያዩዋቸው ይታዘዛሉ፣ ታዘው ይሄዳሉ። ስለዚህ በብሉይ ኪዳን የነበሩ የእግዚአብሔር ሰዎች ሙሴ ለምሳሌ እግዚአብሔር መልአኬ ከፊት ይሄዳል። አንተ ከእኛ ጋር ማትሄድ ከሆነ ይቅርብን አለ። ለምንድን ነው? የእግዚአብሔር መልአክ ታዞ ይመጣል። ከዚህ ካደረጉ አጥፋቸው ካለ ምስኪኖች ናቸው ብሎ አይተዋቸው። 1000 ከገደላቸው ጥቂት ከቀሩ እነዚህ ከታዘዘ ታዘዋል። ለታዘዘው ያደርጋል።
በናይ በዳዊት ጊዜ መጽሐፍ እግዚአብሔር ታሲስ መጥቶ የእግዚአብሔር መልአክ ታዞ የፎም ነው ለተምሰ ያጠፋቸው ነበር ሰዎች ሳሙኤል ምዕራፍ 18 መጨረሻ የሳሙኤል እግዚአብሔር ምስቆጠሮ እግዚአብሔር ሰለስተን ርጫታት ይሞ ዳዊት ድማ አባሙዳ አሸነኝ ዳዊት ከበደለ በኋላ ህዝቡን ከቆጠረ በኋላ እግዚአብሔር መልአክ መጥቶ ምናምን ሲናገረው በአንተ እጅ መውደቅ ይሻለኛል አለ። እግዚአብሔር መልአክ ከዛ እግዚአብሔር መልአኩን ላከ ይላል። እግዚአብሔር በሐሳብ ብዙሃት ሰባዋት የእግዚአብሔር መልአክ በአንድ ጊዜ ብዙ ሰዎች አጠፋ። መልአኩን እግዚአብሔር አዚዞ እግዚአብሔር አዞታል ያቋርጣቸው እግዚአብሔር አቋርጥ አለበት። እግዚአብሔር አቋርጥ ማለት አለበት። ስለዚህ መልአክ እግዚአብሔር ስለዚህ ነው የእግዚአብሔር መልአክ እግዚአብሔር ዳምበር በመላእክት እግዚአብሔር የእግዚአብሔር ባሪያ ነው እንጂ እግዚአብሔር ምስመላእክት አይማበር እግዚአብሔር ከመላእክት ጋር አይመካከልም። እግዚአብሔር ድማቀር ከመልከም ምስለ አምላክ ተፈጥሮ ሰፍራ ከእግዚአብሔር ጋር የሚመካከል እንደ ምስሉና እንደ መልኩ የተሰጠው ሰው ስለዚህ ሰው በእግዚአብሔር ፊት ያገኘው እድልና ያገኘው መልካም ነገር ይህ ነው። ኢዮብ እኮ የሚያነሳሳው የነበረ እኔ እኮ እግዚአብሔር መልሰውልኛል መስዋዕት አድርጌ እኮ እግዚአብሔር ተቀብሎኛል። ስለዚህ እኔ ጻድቅ ሰው ነኝ። እንዴት አድርጎ ይህ ነገር ይመጣል? አልበደልኩም። እግዚአብሔር እኮ መልሰውልኛል እያለ ይሞግት ነበር ኢዮብ። አያችሁ? ስለዚህ ኢዮብ እግዚአብሔር ምስልና ከእግዚአብሔር ጋር መነጋገር አንድ ነገር ነው ማለት ታላቅ ነገር መሆኑ ገብቶታል። እግዚአብሔር ተባረከ። የእግዚአብሔር ስም የተባረከ። ስለዚህ ሰው ከክብር ከወረደ በኋላ ይህን ዕድል ጠፍቶበታል። ሃሌሉያ ሃሌሉያ። እግዚአብሔር በአና በወልዱ በክርስቶስ አጽድቆና እግዚአብሔር በልጁ በኢየሱስ ክርስቶስ እኛን አጽድቆናል። እስከ አነ በክርስቶስ ጸድቄ እስኪ እኔ በክርስቶስ ጸድቅ ያለው ተብሎ ማለት ጽድቃው ጽዱ አነ በክርስቶስ ጸድቄ እኔ በክርስቶስ ጸድቅ ያለው ጸድቄ ማለት ጸድቅ ያለው ማለት በክርስቶስ ኢየሱስ እግዚአብሔር ከእግዚአብሔር ጋር ሰው ይኛል እግዚአብሔር ከቆረሰ እግዚአብሔር የሚቀበለው ሰው ከእግዚአብሔር ጋር የሚነጋገር ሰው ሞገስ ያለው ሰው ይኛል። ሃሌሉያ ሃሌሉያ። ስለዚህ እኛ የክርስቶስ ጽድቅ ተቀብለናል። በክርስቶስ ቦታ ላይ መጥተናል። አባት ከልጁ ጋር ይነጋገራል። እኛ በክርስቶስ ኢየሱስ ያገኘነው ነገር ለፊት ከእግዚአብሔር ጋር በድፍረት መነጋገር የምንችል ሰዎች ሆነናል። ሃሌሉያ። ዕብራውያን ምዕራፍ ምን ይላል እግዚአብሔር ቃል? ፊት ለፊት ከክርስቶስ ጋር ይነጋገር ነበር። እኛ በክርስቶስ ቦታ ላይ መጥተናል። ጊዜያችንን ስላበቃ እንጨርሳለን። እናንተ ቤት ሄዳችሁ አስፋፍታችሁ እዩ። በእግዚአብሔር የምናገኘው መልካም ነገሮች እንደገና ገጽ እግዚአብሔር ይበረከት ገጽ እግዚአብሔር ገብረሃና ገብሮስ ግባና ነገር ይብራል እግዚአብሔር ፊት እንድናገኝ እግዚአብሔር ፊት እንዲበራልን የምናደርገው ነገር ገጽ እግዚአብሔር ከተራምሳና ለይዩ አባቶች ሰላም ፈለካ እንደለ የእግዚአብሔር ፊት አንተ ከሸሽ አንተ ጋር ከሌለ ከሌሎች የሚለይ ነገር እንደሌለው ገጽ እግዚአብሔር ከማአት ጉልበት ወይካ በዝረማካ አስገብር ታንቀታት የእግዚአብሔር ፊት ካንተ እንዲሸሽ ካንተ እንዲርቅ የሚያደርግ እዛው አራተን ሻስታኔ እነዚህ አራት ታናናሽ አርስቶች ናቸው። በግላችን እናጥናቸው። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። ግን አንተ ነገር ከመለኮም ያመጣ ነገር ግን አንድ ነገር ላይ እግዚአብሔር ገጽካብራለ ይስከረ እግዚአብሔር ወይ ፊትህን እግዚአብሔር ገጽካብራለ እግዚአብሔር ወይ ፊትህን አብራለ እግዚአብሔር ገጽካብራለ እግዚአብሔር ወይ ፊትህን አብራለ እግዚአብሔር ገጽካብራለ እግዚአብሔር ወይ ፊትህን እግዚአብሔር ገጽካብራለ እግዚአብሔር ወይ ፊትህን አብራለ እግዚአብሔር በመጎስ ወጥና ኢየሱስ ገጽካብራለ እግዚአብሔር ወይ በልጅ መጎስ ላይ ፊትህን አብራለ እግዚአብሔር ወጥና ተመቆ እግዚአብሔር ልጅ
ስራ ውስጥ ላይ